ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን በዛሬው ዕለት ይዘንላችሁ የመጣነው የሼህ ሁሴን ጅብሪል ትንቢት ስለ ኢትዮጵያ መሪዎች ክፋትና የኢትዮጵያ የእግር ቁስል ስለሆነ ሁሌም የሚያወርዳት የተናገሩት ትንቢት ነው። ወደ ትንቢቱ ዝርዝር ውስጥ እንገባለን። ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በመቀጠል ወደ ትንቢቱ ልግባላችሁ። ሼህ ሁሴን ጅብሪል በኢትዮጵያ ሀገራችን የፍትህ ጉዳይ በጣም እንደሚበላሽና ህዝቡን በዘር በብሔር ተመከፋፈሉ በላይ የመሪዎቹ ክፋትና ኃላፊነት የጎደለው አስተዳደር እጅግ ይጎዳዋል ሲሉ ፈርደውት ነበር። ሰው ብዙ ያወራል፣ ለወሬ አይታክት፣ ጠቀሜታ ብቻ ነው የታጣበት። ቢቀርቡት መከራ፣ ቢርቁት ሐሜት፣ አዙሮ ለማየት ሰው ለመመልከት፣ አላህ ላቆየው ሰው ለሚሰነብት፣ ሁልጊዜ ጭቅጭቅ፣ ሁልጊዜ ሙግት፣ የሚወራው ወሬ ሰው ያስደስት፣ ህዝቡ በአይኑ እያየ እያበላሹት፣ ጆሮው እንዳይሰማ አደነቆሩት፣ እረኛ እንደሌለው ሜዳ ሙሉ ከብት፣ የሚጠብቅ ጠፍቶ ተከፋፈሉት፣ ሊታወቅ አልቻለም ያደረሱበት፣ አልቆ ይታመሳል በቀን በሌሊት፣ ነገር እያጨዱ ህዝቡን ቀለቡት። ወንድም በወንድሙ ሲይዘው ቅናት፣ ለማውራት ይከብዳል እንኳን ለማየት። ጌታ ያታድርሰን ተንድ ያለው ወቅት፣ እኛም አቅም የለን የምንኮራበት፣ አይለየን እንጂ የፈጣሪ እዝነት ባልተሰራ ታሪክ ህዝቡን ማፋጀት። ሰው በቃል መደለል በምላስ መውጋት፣ ለህዝብም ጉዳት ነው የልብ ስብራት። ምን አለ ኢትዮጵያን ባናስቸግራት፣ ይችን ትመስል አገር ባናንገላታት። ማሻሻሉ ይቀር ለኢትዮጵያ መስራት፣ ህዝቡን እያጣላን ባንከፋፍላት። እስተምታገግም እስተምሻላት፣ እንደድሮው ትኑር እስቲ እንተዋት። ቆራርሰን ተምን ጥላት። የኢትዮጵያ የእግር ቁስል የሚያስነክሳት፣ ተወገኖቿ ፊት የሚያዋርዳት፣ በዓለም ፊት እንዳትቆም የሚያሳፍራት። የሰሜን ህዝብ ነው የትግራይ መሬት ጥቅም የለው ህዝቡ የለው እዝነት፣ ሁልጊዜ ችግር ነው የሚያመጣበት። ታልተገኘ መላ ለትግራይ ብልሃት፣ ሰላም አይገኝም በኢትዮጵያ መሬት። እድሜ ለሰጠው ሰው ያያል ወደፊት፣ በጣም የባሰ ጉድ ከተናገርኩት። ፊራሳ ይመስላል የወደቀባት፣ የቆየ ሰው ያያል የሰጠው ሀያት። ምን አስለፈለፈኝ ልታይ ወደፊት። ፊራሳ ማለት እርግማን መቅሰፍት እንደማለት ነው። ጌታው ሼህ ሁሴን ጅብሪል ወያኔዎች ኢትዮጵያን እነሱ ታልገዟት በቀር ከየትኛውም ብሔር በኩል ገዢ ቢመጣ አብረው ለመስራት መቼም ዝግጁ አለመሆናቸውን እንዲህ ሲሉ ተናግረው ነበር። መንግስት ያወጀውን ትዕዛዙን የረሱ፣ እንደተነገረ ወሬው በትኩሱ፣ ሁሉም ተቀብለው ተስማምተው ሲጎርሱ፣ አልጣፍጠው አለ የህድ ለቢሱ፣ ገንዘብ ስለጫነ ስለሞላ ኪሱ። የሚያቸንፍ መስሎት ነው መንቀሳቀሱ፣ ወታደሩን አዩት የት እንደደረሱ። ከተማው ተከቧል ተሰማቸው ተኩሱ፣ ተማሪው ታስኮላ ቄሱ ተመቅደሱ። ተሯሩጠው ወጡ አወሉን ሳይቀምሱ፣ አንዳንዶቹ ሩጠው ተቤት ተመለሱ። ብዙዎች ጨንቋቸው እየተላቀሱ፣ ወታደሮቹ ከበው ደንብ የለበሱ፣ ከተማውን ከበው ጥይት ሲተኩሱ። ሽማግሌዎች መጡ ጥያቄው የሚያነሱ፣ ህዝቡን ለማስታረቅ ቆርጠው የተነሱ፣ ለህዝቡ የቆሙ እርቅን የደገሱ። አንድ ሰው እንዳይሞት ለህዝብ የሚሳሱ፣ እውነት ተመናገር የማይመለሱ። ህይወታቸው አልፎ እነሱም ተረሱ፣ ላይሳካ ጉዳይ ሰውን አስጨረሱ። ሼህ ሁሴን ጅብሪል ወያኔዎች ስልጣኗን ስለሚወዷት ኢትዮጵያ ትበታተናለች እንጂ አሳልፈው በፍጹም አይሰጡም ሲሉ ፈርደውታል። በሐዘን ተውጠው እየተሸበሩ ሲምሱ አየናቸው ጎራቸውን ሲያጥሩ። መቼም ላስተዋለው ብዙ ነው ሚስጥሩ፣ ባርሆ አካባቢ መች ቀረ ነገሩ። እስቲ ዱአ አድርጉ እስቲ ቁርአን ቅሩ፣ እስቲ አላህ የሆነን ጌታችን ሰታሩ። ተንጠልለው ዘለው ሸዋ የሰፈሩ፣ በሚሰሩት ሁሉ ህዝቡን ያስቸገሩ። ጊዜያቸው ሲያበቃ ወደ ትግሬ ያመሩ፣ እንደ ልማዳቸው ማቅራራት ጀመሩ። ሸዋና ወያኔ በጣም ተፋፈሩ፣ እየተናናቁ አይከባበሩ። ደህና እየተጓዘ ሲመጣ ባቡሩ፣ ገደል ገብቶ አረፈ ወጣ ተመስመሩ። ኋላ አይመለሱም ቢጮሁ ቢጣሩ፣ ወያኔው ጠገቡ በሸዋ ላይ ኮሩ። ኋላማ ተነሱ ሸዋን ሊያስፈራሩ፣ ስልጣኗን ለመተው በጣም ተቸገሩ። ስልጣን የትግራይ ናት ብለው እያስወሩ፣ ሌላው ህዝብ ምን አንሶት ኢትዮጵያ መኖሩ። እነሱን ለማየት ኢትዮጵያን ሊመሩ፣ እናቱን እህቱን ሚስት እያስደፈሩ፣ በኃይል በመሳሪያ ሰው እያስፈራሩ፣ ህዝቡን እንደፈለጉ እያሽከረከሩ።
ስልጣን ለሚፈልግ ሳይደራደሩ ስልጣኗን እንደሚስት ታቅፏት ሊያድሩ ይህ ነው የወያኔ ትልቁ ሚስጥሩ ይፋ ያደርጉታል ጥቅም ሲደርስ ወሩ ይፋ ያደርጉታል ጥቅምት ሲደርስ ወሩ 6 ቀን ሲቀረው ሊገባ ሂዳሩ በድንገት ሲመታ ድንገተኛ ጦሩ ዙሪያውን ሲከቡት እየተጠራሩ የልባቸው ሞላ ያሰቧትን ሰሩ ኢትዮጵያን ለማፍረስ ነው የሚጣጣሩ ርብ ላይ ሲረግፍ የታየኝ ወታደሩ ተዓለም አነካካኒ ወያኔ ሸሩ ዳግመኛ ሊነግሱ እየተሞሸሩ ሳይሳካ ሲቀር ኋላ ግን አፈሩ ህዝቡን አስፈጅተው እነሱም ከሰሩ በዛም ብለው ርብን ፈጠሩ መርዝ እየተጋትኑ ገድለው የሚቀብሩ ህዝቡ እንትፍ አላቸው ጠላቸው ተመሩ ይህን ፈርጃለሁ በሉ ደናደሩ ጌታው ሼህ ሁሴን ጅብሪል ወያኔ በሀገራችን ውስጥ የሚያመጣብን ችግር ኢትዮጵያን ተማፈራረስ ሌላ ምንም የሚያመጡት ጥቅም እንደሌለና ስራዬ ብለው ኢትዮጵያን እንድትፈርስ ከአፄ ዮሐንስ ዘመነ መንግስት ጀምረው ኢትዮጵያን ያስደፈሩ ወደፊትም የሚያስደፍሩ ናቸው በማለት እንደሲሉ ሲነኝ ቋጥሯል በውጭ ሀገር ኑሮ ሀገሩ ሲመለስ ምን ይዞልን መጣ ለህዝባችን ሊያቀምስ ምን ሊያድሉት ይሆን ለህዝቡ እንዲዳረስ በሽታ እንዳይሰጡን ልብን አንጀት የሚያጠስ ማነወር አልቻለም ወይም ደፍሮ ማሞገስ ህዝባችን ጨነቀው የት ይግባ የት ይድረስ ህዝቡ ደነገጠ አገር ሲቆራረስ እየተጋደለ ህዝብ ቁጥሩ ሲቀንስ እስበሱ ሲዋጋ ህዝብ አዝኖ ሲላቀስ ተርብ ያነሳ ወረኢሉ ድረስ ምን ረጅም ወፈር በከንዳ ይጨርስ የገዛ ሀገሩን በገዛጁ ማፍረስ ምን ተብሎ ይወራ ምን ተብሎ ይጠቀስ ሰው ባገሩ መሬት አይችል መንቀሳቀስ መፍትሄ የሌለው ጠብ ሁሉ ጊዜ መታመስ ዘላለም ጦርነት ሁሉ ጊዜ መታኮስ እንዳበደ ውሻ እስበሱ መናከስ ምን አለ ብቻቻል አንዳንዱ ባይከስ ባይን ያዩ ማዘን አገር ሲፈራርስ በገዛ ህዝቡ ላይ ሰው መርዙ መነስነስ ለነሱ ጥሩ ነው ገጠማቸው በለስ ተጠቃሚ ሆኖ አገር ሲበጣጠስ አንድ ጊዜ ሞቷል መቼም አይመለስ ታየኝ ሲበጠበጥ ውስጥ አንጎል ሲፈስ ታንደኛው ቤት ለቅሶ ታንደኛው ቤት ድግስ አልቀም ብያለው ኮተቱ ዮሐንስ አገር ያዋርዳል ገዥ ህዝቡን ሲያራክስ የሱ ዘር ኢትዮጵያን እስተገዛ ድረስ ሁሉ ጊዜም ይጥራል ኢትዮጵያ እንድትፈርስ የተሞከረ ነው አይደለም ሰው መውቀስ ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦች የዛሬው የሼህ ሁሴን ጅብሪል ትንቢት ያቀረብንላችሁ የጌታው ሼህ ሁሴን ጅብሪል ፍርድና መደድ ተውሂድ ከተባለው ከአራተኛ የልጅ ልጃቸው ከታደሰ አስናቀ በቅርቡ ከታተመው መጽሐፍ ውስጥ ቀንጭበን አቀረብንላችሁ ለዛሬው ያቀረብንላችሁ በዚሁ ተጠናቀቀ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ Sheikh Hussein Jibril